ከዚህ በሽታ መዳን ማለት ቀላል ነገር ስላልሆነ ምንም ከዚህ በላይ ራሱ ቢከፈል ደስ ቅር አይለኝም። እኔ ስሜ ኩማ መገርሳ እባላለሁ። የመጣሁት ከአቃቂ ቃሊቲ ነው። ከ4 ወር በፊት እዚህ መጥቼ ነበር። እንግዲህ ይሄን ድርጅት ከሶሻል ሚዲያ ነው ያየሁት። ከዛን እኔም በስኳር በሽታ በጣም እየተሰቃየው ነበር። እስከ 170 እስከ 200 ሲሆን ነበር ስኳሬ። እና እዚህ መጥቼ መድኃኒቱን ለልጆች ነግሬ ያለውን ፕሮሰስ ነገሩኝ። ከዛም በኋላ እሱን ይዤ ገባሁ። ጧትና ማታ በሻይ ተበጥብጦ የሚጠጣ ነው እና ፕሮሲጀሩን እየጠበቅኩ እየወሰድኩ ነበረ። እግዚአብሔር የተመሰገነ ይሁን። ስኳሬ አሁን 89 ከ90 በላይ አልፎ ማለት ነው። ከዛ እውነት አሁን 4ኛ ወሬ ነው። መድኃኒትም አልወስድም። በፊት ወስድ ነበር? አዎ ይከታተላሉ ነበር። በየ3 ወሩ ሄጄ ሆስፒታል እየወሰድኩ ነበር መድኃኒት እና 100 ሚሊ ግራም ባለ 500 ሚሊ ግራሙ ጠዋት 2 ማታ 2 እና ከምግብ በፊት የምትወሰደው ጠዋት 2 ማታ 2 ጠዋት 4 ማታ 4 8 በቀን ማለት ነው። በቀን 8 ተወስዶ ነበር። ዛሬ ግን እግዚአብሔር ምንም አልወሰድኩም። መድኃኒት እየወሰድኩ አይደለም። ሳትወስድ ነው አሁን ቅድም የነገርከኝ 80? አዎ ጠዋት ራሱ ማሽን አለኝ ተመርምሬ ነው ወጣሁት። 89 ነው። ኦኬ። በዚህ መሀል ሐኪም ቤት ሄደህ ታውቃለህ? እዚህ አጠቃላይ የሱካር መጠኑን ለመመርመር ተመርምሬ ይዤ ሄድኩኝ። ግን ኖርማል ነው። ምንም ህመም የለብኝም። ምንም ስሜት የለኝም። እግዚአብሔር የተመሰገነ ይሁን። ሰላም ነኝ ማለት ፈልጌ ነው። ስኳሩ ምን ያህል ጊዜ ነው የሆነው? ወደ 7 ዓመት ነው አካባቢ ነው መድኃኒት እየወሰድኩ ነበር። 7 ዓመት መድኃኒት ወሰድኩ? አዎ መድኃኒት እየወሰድኩ ራሱ በጣም እየተሰቃየው ነበር። ዛሬ ግን መድኃኒት ሳልወስድ በዚህ ሻይ ሰላም ነኝ። ፈጣሪ የተመሰገነ ይሁን። የመንግስት ሰራተኛ ነበርኩኝ። ጠዋትና ማታ ነው የሚወጣ፣ ማታ ነው የሚገባ። ይሄ መድኃኒት ራሱ በሰዓቱ በአግባቡ መጠቀም በጣም አስቸጋሪ ጊዜ ነበር። ምረሳበት አሁን በሰርቪስ ነው የሚሄደው። በስቼ የሚወጣበት ሰዓት ይኖራል። በዛ ላይ ረስቼ ከወጣው ደግሞ ብኑ ዘስ ኖርማል ሆነ ስራ ራሱ መስራት አይችልም። ለመድኃኒት የሚታወጣ እዛ ሄዴ ደግሞ በየ3 ወሩ ነው የሚቀጥሩት። ቢያንስ አሁን በየ3 ወሩ ስትሄድ እርግጠኛ ነኝ ከ2000 ምናምን በላይ ነው የምታወጣ በ3 ወሩ። ይሄ ማለት መድኃኒቱ ዝቅ ባለ ቁጥር ነው። ግን በጨመረ ቁጥር ደግሞ እስከ 5000 በየ3 ወሩ የሚከፈለው እንትን በጣም ከፍተኛ ነው። ይሄኛው ግን እግዚአብሔር የተመሰገነ ይሁን። በዛኛው መድኃኒት ከመጠቀም በዚህኛው መድኃኒት መጠቀም በጣም ብዙ ልዩነት አለ። እኔ በፊት አሁን ኩላሊት አንዳንዴ ሲያመኝ ነበር። ግን ይሄን መድኃኒት ከጀመርኩ በጣም ኖርማል ነው። እንግዲህ ፈጣሪንም አንተንም ፈጣሪ ለህዝቡ እየፈጠረ አመሰግናለሁ። ዜጎቻችንም ደግሞ በዚህ በሽታ የሚሰቃዩት እዚህ መጥቶ ቢገለገሉ ደስ ይለኛል። እኔ ባየን ሲንገለቴ ፈዳ መቃንኮ ኩማ መገርሳን ጀደማ ከነን ፈቃቂ ቃሊቲ ራይ አኒ ከናን ዱራ ወጋ ቶርባን ዱራ ቁበ ሱካራ ቁብሰቻን ቱሬ ሀጋማስ ቆሪቸ ፍዳቻን ቱር ኤርገሲን ቦደገሩ አስጡፌ ጂ አፍሪን ቆሪቸ ኤርገን ፍደደ ጉቱማን ጉቱቲ ቁብቻራ ነንፈየ ነጋ ኮንጀራ ይቹ አማ ቆሪቸን ፍደዱ ማን ስፖርቲ እንደማ ስፖርቲ ኮጀደ ነንገላ ነጋዳ ገለቶማ እንጀዳነ ገለቶማ ዋቃዩ ያብሱ። አሚን። አመሰግናለሁ። ፈጣሪ ይባርክህ። አሜን።